እንደ ኢየሱስ ክርስቶስ ስም ያለ ጉልበት በምድር ላይ የለም። ምድርና ሰማይን በሙሉ ድል የሚነሳ ኃይል ነው። በጨነቃችሁ ቁጥር ዝም ብላችሁ 5 ደቂቃ ወስዳችሁ መቁጠሪያ ካላችሁ መቁጠሪያ ከሌላችሁ በእጃችሁ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ ኢየሱስ ክርስቶስ ማረኝ፣ ጌታዬ አምላኬ። ድገሙ 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 እንጂ ጨምሩ። ጌታዬ አምላኬ። ይሄ ቃል በስማም የቤተ ክርስቲያን ጋሻዋል። ህንድ ቤተ ክርስቲያን ብትሄዱ በየጉዳዮቿ ጽፋ የምታዩት ነገር ይሄ ነው። ጌታዬ አምላኬ። የህንድ ቤተ ክርስቲያን ሀገረ ስብከቱ የቅዱስ ቶማስ ህንድ አይደለ? ስለዚህ ጌታዬ አምላኬ ተብሎ ይገኛል እና ዛሬም ቅዱስ ቶማስ አባታችን ነው። እኛም አብራን ከህንድ ኦርቶዶክስ ጋር የእኛም የቤተ ክርስቲያናችን ዋና መሰረታችን ነው። ስብሐት ለከ ክርስቶስ እግዚእ ወአምላኪየ ኩሎ ጊዜ። ስለዚህ እግዚእ ወአምላኪየ ሳንል ቅዳሴ አንቀድስም ማለት ነው። ጌታዬ አምላኬ ብለን ነው ቅዳሴ የምንቀድሰው ስርዓተ ቅዳሴያችን ላይ ማለት ነው። ይሄ ቤተ ክርስቲያን የቆመችበት መሰረት ነው ማለት ነው። እግዚእ ወአምላኪየ